በህይወት ውስጥ የነበርክበት ብቻ በመቆም ያለን ነገር ማስጠበቅ አትችልም። የራስን ግብና ዓላማ የማትመርጥ ከሆነ ሌሎች እንዲመርጡልህ ትገደዳለህ። የራስን ህይወት ራስን የማትመራው ከሆነ ሌሎች እንዲመሩልህ ትገደዳለህ። ዘ ወርልድ ዊል አስክ ዩ who you are if you don't know the world will tell you። በዚህ ቪዲዮ የራስን ህይወት እንዴት መምራት እንደምትችል፣ የራስን ግብ እንዴት መምረጥ እንደምትችል እንዲሁም ፋይናሊ how to design your life የሚለውን ነገር የማስመለክት ይሆናል። stay with me። ለቻናሉ አዲስ ከሆንክ ብስራት እባላለሁ። 4ኛ ዓመት የህክምና ተማሪ ዲያቆን እንዲሁም ፊትነስ ኢንቱዚያስት ነኝ። ወደ ቪዲዮ እናልፋለን። there is so called vision clarity action framework። በቅድሚያ የራስን ህይወት ዲዛይን ማድረግ ከመጀመር በፊት you need to have clarity because clarity is the first step to mastery። በህይወት ውስጥ ግልጸኝነት ሊኖር ይገባል። ምክንያቱም ግልጸኝነት ማለት በህይወት ውስጥ ምን እንደምትፈልግ ማወቅ ወይም መረዳት ነው። የዛሬ 5 ዓመት ህይወት ምን እንዲመስል ነው የምትጠብቀው? የዛሬ 5 ዓመት ስትነሳ ራስን የት ነው ማግኘት የምትፈልገው? የዛሬ 5 ዓመት ህይወትን የት ቦታ ላይ ነው ኤክስፔክት የምታደርገው? የዛሬ 5 ዓመት ራስን ከምን አይነት ሰዎች ጋር ነው ኢማጂን የምታደርገው? የዛሬ 5 ዓመት ምን ስትሰራ ነው ራስን ማግኘት የምትፈልገው? የዛሬ 5 ዓመት ጀነራሊ ምን መሆን ነው የምትፈልገው የሚለውን ነገር ላይ ማተኮር ያለብህ because clarity is the first step to mastery as I said earlier። ነገር ግን ብዙ ሰው ምን እንደሚፈልግ ያውቅም። ስለዚህ the solution is ምን እንደምትፈልግ ማታወቅ ከሆነ ምን እንደማትፈልግ ማወቅ ነው። ስለዚህ ኢንዳይሬክትሊ ምን እንደምትፈልግ ማወቅ ትችላለህ ማለት ነው። ይህ ምን ይባላል? አንታይ ቪዥን ይባላል። አንታይ ቪዥን ማለት it is a negative motivation ነው። ዳይሬክትሊ ምን እንደምትፈልግ ክላሪቲ ማግኘት የማትችል ከሆነ ምን እንደማትፈልግ ከሱ ጀምረህ ወደ ምን እንደምትፈልግ ወደሚለው ነገር መምጣት ትችላለህ። ስለዚህ የዛሬ 5 ዓመት ህይወትህ ምን እንዳይሆን ነው የምትፈልገው? ምን አይነት ሰዎች ጋር ነው የዛሬ 5 ዓመት መሆን የማትፈልገው? ምን አይነት ላይፍ ነው እንዲኖር የማትፈልገው? የዛሬ 5 ዓመት ምን ነገሮችን ማድረግ የማትፈልገው? ምን ነገሮች ነው እንዲኖሩህ የማትፈልገው? በምን ነገሮች ነው መታወቅ የማትፈልገው? ስለዚህ you'll have anti-vision because negative motivation is more stronger than the positive motivation ማለት ነው። ወደ አንድ ነገር ከመሄድ ከአንድ ነገር away from head is more strong motivator ስለሆነ ማለት ነው። ሰርቫይቫልም በዚህ አይነት ተመሳሳይ ሜካኒዝም ነው የሚሰራው። ስለዚህ you'll have a vision and anti-vision። ስለዚህ በህይወት ውስጥ ምን መሆን እንደምትፈልግ you'll have a clarity ነው። the second step is having a plan። ሎንግ ተርም ጎልስ፣ ቪዥን፣ አንታይ ቪዥን የምንላቸው ነገሮች በጣም የረጅም ጊዜ እቅድ ስለሚመስሉ አሁን ላይ አክት ለማድረግ ዊል ሉዝ ሞቲቬሽን። ምክንያቱም የ5 ዓመት እቅድ ነው 5 ዓመት አለኝ ምናምን ብለን ነው የምናስበው። ስለዚህ ያን ነገር ብሬክ ዳውን ለማድረግ ዊል ብሬክ ዳውን ዘ ማይልስቶንስ ዊ ዋንት ቱ ሪች ፈርስት። ለምሳሌ 5 ሚሊዮን የዛሬ ዓመት ወይም የዛሬ 5 ዓመት ስላለው ከስልን፣ ስለዚህ ነገ ምን ከማድረግ ነው መጀመሪያ ያለብኝ ወይም ዘ ፈርስት ማይልስቶን ምንድን ነው የሚለውን ነገር ስናይ 5,000 ብር መስራት ሊሆን ይችላል። ለምሳሌ ዊል ቢ ጃክድ ወይም ዊል ቢ ማስኩላር ዊል ቢ ፊት ኢን ዘ ኔክስት 5 years። የዛሬ 5 ዓመት እንደዚህ አይነት ሰውነት እንዲኖረኝ ነው የምፈልገው ብለን የምናስብ ከሆነ ዋት ኢዝ ዘ ፈርስት ማይልስቶን? መጀመሪያ መራመድ የምፈልጋት እርምጃ ወይም መራመድ ያለብኝ እርምጃ የትኛዋ ናት እንደሆነ ነገር ነው። መጀመሪያ እርምጃ ናት 1 ማይል ጀርኒ የምትጀምረው ይላሉ ቻይናዎች። እና ዋት ኢዝ ዛት ፈርስት ስቴፕ you want to take የሚለውን ነገር ማወቅ አለብን። ለምሳሌ 5 ሚሊዮን ብር መስራት ከፈለግ the first milestone ለምሳሌ 5,000 ብር መስራት ሊሆን ይችላል። ያን 5,000 ብር ለመስራት second step ምንድነው? ምንድነው ማድረግ ያለብኝ ነው። ምንድነው ማድረግ ያለብኝ? ቢዝነስ መጀመር ሊሆን ይችላል። በጣም ማስኩላር መሆን ከፈለግ መጀመሪያ ምንድነው? ስፖርት መጀመር ወይም ደግሞ ካሊስቴኒክስ ወይም ዌይት ሊፍቲንግ መጀመር ሊሆን ይችላል። ስለዚህ መጀመሪያ የመጀመሪያው ማይልስቶን አወቅ፣ ብሬክ ዳውን አደረከው። ምክንያቱም ሩቅ የነበረው ወደ 5 ዓመቱን አሁን ማድረግ ወደምትችለው ነገር ጠበብ አደረከው። you will have clarity ነው፣ ሞር ክላሪቲ ነው። ከዛ ከ5 ዓመት ከምትለው ነገ ማድረግ ያለብኝ ነገር ምንድነው? የዛሬ ወር ማድረግ ያለብኝ ነገር ምንድነው ወደሚለው ነገር አመጣው። ምን ማድረግ እንዳለብህ አመጣው። ወይ ቢዝነስ መጀመር አለብህ፣ ወይ ስፖርት መጀመር አለብህ፣ ወይ ማንበብ መጀመር አለብህ። ስለዚህ ያን ነገር ካወቅኩ በኋላ ደግሞ ቢዝነስ ለመጀመር ምንድነው ማወቅ ያለብኝ ወይም ደግሞ ስፖርት ለመጀመር ምንድነው ማወቅ ያለብኝ የሚለውን ነገር መረዳት አለብህ። ለምሳሌ ስፖርት መጀመር ከፈለክ ማወቅ ያለብህ ምንድነው? አባውት ዌይት ሊፍቲንግ ቴክኒክስ፣ አባውት ኒውትሪሽን ኤንድ ሶ ኦን። ቢዝነስ ለመጀመር ምንድነው ማወቅ ያለብህ? ለእያንዳንዱ ስፔሲፊክ ቢዝነስ የየራሱ ማወቅ ያለብህ ፕሪኩዊዚትስ አሉ። እነዚህን ካወቅኩ በኋላ ቀጥታ ማድረግ ያለብህ ምንድነው? ዘ ላስት ኤንድ ዘ ፋይናል ስቴፕ በት ዘ ሞስት ኢምፖርታንት ስቴፕ ኢዝ ፎከስ ኤንድ ኮሚት ነው። ምን እንደምትፈልግ አውቀሃን you will have the plan in hand። ነገር ግን አክት ማታረግበት ከሆነ it is another waste of time። ስለዚህ ፎከስ ኤንድ ኮሚት ሲባል አሁን ስለ ፎከስ ሌላ ቪዲዮ በሰፊው የምሰራላችሁ ይሆናል። ነገር ግን ፎከስ ስንል ብዙዎቻችን የምናስበው ሴይንግ የስ ቱ ዋት
ዊ አር ወርኪንግ ነው ብለን ነው የምናስበው። የሆነ ነገር ላይ እንሰራ ለዛ ነገር እሺ ማለት ለምሳሌ ቢዝነስ መጀመር ፈልገን ከሆነ ለዛ ቢዝነስ እሺ ማለት ምናምን ነገር ግን ፎከስ ሞር ኦፍ ሴይንግ ኖ ቱ ሜኒ ቲንግስ ዛን ሴይንግ የስ ቱ ሳምቲንግስ it is more of ተመሳሳይነት ዲፊኒሽን ሊመስለን ይችላል፣ ግን በጣም ልዩነቱን አሁን ማስረዳችሁ። ፎከስ ማለት አንድ ነገር ላይ እንደማይጠቅመን እያወቅን ለዛ ነገር ላይ ኖ ማለት it is not ፎከስ ማለት አይደለም። ጆኒ ኢቭ የተባለው ሰው ከስቲቭ ጆብስ ጋር አብሮ የሰራ ሰው ነው። ስቲቭ ጆብስ ማለት እንደምታውቁት የአፕል መስራች ነው። ጆኒ ኢቭ የሚባለው ደግሞ ሂዝ ብሪቲሽ አሜሪካን ዲዛይነር ኢን ዘ አፕል ካምፓኒ እና ሶ ከስቲቭ ጆብስ ጋር ያሳለፈውን ጊዜ ሲናገር ምን ይላል? የሆነ ጊዜ ስቲቭ መጣና how many things you have said no to ብሎ ጠየቀኝ ይላል። እኔም በቃ አሰብኩና I have said no to this, I have said no to that ብዬ መለስኩለት። ብዙ ነገሮችን ዘረዘርኩለት። ከዛ በኋላ ግን ቆም ብዬ ሳስበው የዘረዘርኩለት ነገሮች በፊትም እኔ መስራት የማልፈልጋቸው ነገሮች ናቸው። they are already time wasters ሲሆኑ ነገሮች ናቸው already እነዛ የዘረዘርኩለት ነገሮች። ነገር ግን ፎከስ ማለት ብሎ እሱ አስረዳኛል። ስቲቭ ጆብስ ያስረዳኝ ፎከስ ማለት የማይጠቅመን ነገሮች መተው ሳይሆን አንድ ነገር በጣም እንደሚጠቅም ያ ነገር ለህይወት በጣም አስፈላጊ እንደሆነ እየተረዳህ ራሱ የተሻለ አይዲያ ላይ ፎከስ ስላደረክ ያን ነገር መተው ማለት ነው። ፎከስ ኢዝ ሴይንግ ኖ ቱ ጉድ አይዲያስ ቱ ፎከስ ኦን ግሬት አይዲያስ ማለት ነው። ስለዚህ እናንተም ፎከስ ብዙ ጉድ አይዲያስ ብዙራችሁ ሊኖሩ ይችላሉ። ነገር ግን እነዛ ነው ብላችሁ ፎር ዘ ቢገር ፒክቸር ራሳችሁ ለወጣችሁት ጎል ማህበረሰቡ እንድትሆኑ የሚጠብቃችሁን ሳይሆን ጓደኞቻችሁ እንዲሆኑ የሚጠብቁባችሁን ሳይሆን ቤተሰቦቻችሁ እንድትሆኑ የሚጠብቁባችሁን ነገሮች ሳይሆን ራሳችሁ የወጣችሁትን ጎል ራሳችሁ የምትፈልጉትን ዲፕሊ ማለት ነው ውስጣችሁ የሚፈልገውን ነገር ለመሆን እዛ ላይ ፎከስ ማድረግ ኢዝ ዘ ቤስት ወይ ማለት ነው። ከዛ በኋላ እዛ ነገር ላይ ኮሚት ማድረግ ኢፍ ዩ ፎከስ አት ሴም ታይም ኮሚት ማድረግ ይችላል ማለት ነው። ስለዚህ ከዚህ ቪዲዮ መውሰድ ያለባችሁ ነገር የራሳችሁን ላይፍ ራሳችሁ ዲዛይን ማድረግ ከፈለጋችሁ የራሳችሁን ኢንቴንሽናል የራሳችሁ የፈልጋችሁትን ህይወት መኖር ከፈለጋችሁ ይሄንን ቪዥን ክላሪቲ ኤንድ አክሽን ፍሬምወርክ የሚባለውን መጠቀም ይኖርባችኋል። ዩ ኒድ ቱ ሃቭ ፈርስት ኤ ቪዥን ዘ ኖርዘርን ስታር የሚባለው ማለት ነው። የምታዩትን እንደ ዳይሬክሽን የሚመራችሁ ቪዥን ያስፈልጋችኋል። ከዛ በኋላ ደግሞ ዩ ኒድ ቱ ሃቭ አንታይ ቪዥን ከዛ ነገር የምትርቁበት ማለት ነው። ምክንያቱም ያን ነገር ካልሰራችሁት ምን ቦታ ላይ ኢንዳፕ እንደምታደርጉት ስለሚነግራችሁ ዩ ዊል ሃቭ ቤተር ሞቲቬሽን። ከዛ በኋላ ደግሞ ፕላን ይኖራችኋል። ፕላን እያንዳንዱ ዲቴል የሆነ ፕላን ማለት ነው። ነገ ምን ማድረግ አለብኝ፣ ምን መማር አለብኝ የሚለውን ነገር ምን ማድረግ አለብኝ ብሎ ቅድም እየነገርኳችሁን ዘንድ ዘ ፋይናል ስቴፕ ኢዝ ዱይንግ ዛት ቲንግ ፎከስ ኤንድ ኮሚት ይሆናል ማለት ነው። ስለዚህ ይህን ስቴፕ የምትከተሉ ከሆነ you will have the better life, you will have an intentional life and finally you will design your life ማለት ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። have a nice time።